ሬንጅላንድ ወይም ቡሽ ክሊሪንግ የምንጣሮ ስራ እዚህ አካባቢ ላይ እየሰራን ያለ ነው። በሁለት መስፈርት ነው ልንመርጥ የቻልነው ማለት ነው። አንደኛው ከወረዳው የሬንጅላንድ ኤክስፐርት አለ። በቀበሌ ደረጃ ደግሞ የሬንጅላንድ ኮሚቴዎች አሉ። ከነኚህ ጋር ሆነን ነው እንግዲህ ይሄኛውን ቦታ የመረጥነው ማለት ነው። ይሄ ቦታ ሳር ያበቅላል ወይስ አያበቅልም የሚለው ነገር ይታያል። የትኛው ዛፍ ይመነጠራል? በተለይ እነኚህ አገር በቀል ዛፎች በዚህ አካባቢ ላይ አይነኩም። ይህንን መስፈርት በማሟላት ነው እንግዲህ እኛ ቀጥታ ወደ ስራ የገባ ነው። የተመረጠው አካባቢ እንግዲህ 122 ሄክታር ነው። ይሄ 122 ሄክታር 61 ሰው ነው። እኛ እነኚህ ሰዎች እያንዳንዱ ሰው 2 ሄክታር ነው የሚሰራው። ለዚህ ነው 122 ሄክታር የሆነ ማለት ነው። ይተፈያዳሚሳ ዮ ሙኹን ረማጫፋሜ ኒ ኸይርታቴ አማቴ ቱላቴ አካናኒ ይተፈያዳም faayidaan ani waan kanaan argachaa jiru tusee ciranillee keessa faayidaa qabna, faayidaa marraallee hin qabna, yoo ciran faayidaa qarshiillee hin qabna. Faayidaa marraa tuniini tusee mukti xiqqaa marra bahuu dhowwee marri keessaan bakeessa cirani mar gugurdaa muka gugurdaa kolkolanii lakkisanii yoo iyyuu ammoo mar xixiqqaa sun keessa ciran nafaas qaba marriin ba'a mar kan horii yaamne bunallee dandamachuu dandeenya. ሌላው ይሄን የሚያግዝ ደግሞ ምንድነው ድርቅ ሊከሰት ይችላል። ለዛ ነው ኢንሹራንስም እንዲገቡ አድርገናቸው ማለት ነው። አሁን ሳተላይት ነው የሚያነበው ይሄን ነገር። ሳተላይቱ ሲያነበው ዘንድሮ ድርቅ ነው ከተባለ ኢንሹራንስ ዳይሬክትሊ ይከፍላቸዋል። ያ የሚከፍለው ለከብቱ ሳይሆን ለዛ ለግጦሹ ማካካሻ ሳር መግዣ የሚሆነው ነው።